ከሰው ልጅ አፈጣጠር በፊት ምድር ቅርጽ አልባና ባዶ በነበረችበት ጊዜ ከዋክብት ገና ሳይፈጠሩ ጊዜ የሚባል ነገር ባልነበረበት በዚያ ጥንታዊ ዘመን አንድ ታላቅ ፍጥረት ተከናወነ። እግዚአብሔር ማንም አይቶት የማያውቀውን እጅግ የሚያስደንቅና በብርሃን የተሞላ መንፈሳዊ ዓለም ፈጠረ። ይህ ዓለም በሰው አእምሮ ሊታሰብ ከሚችለው በላይ ውብ እና በሚሊዮን በሚቆጠሩ አስደናቂ ፍጡራን የተሞላ ነበር። እነዚህ ፍጡራን መላእክት ነበሩ። ነገር ግን በዚህ ፍጹም በሆነ የሰላምና የብርሃን ዓለም ውስጥ ማንም ያልጠበቀው እጅግ አስደንጋጭና ዘግናኝ የሆነ ክህደት ተፈጸመ። ከሁሉ በላይ ውብ፣ ከሁሉ በላይ ጥበበኛ እና ከሁሉ በላይ ሥልጣን የተሰጠው አንድ ታላቅ መልአክ በፈጣሪው ላይ አመፀ። ይህ ዓመፅ በሰማይ ላይ ታላቅ ጦርነትን አስነሳ። የብርሃን መላእክት ከጨለማው ኃይል ጋር ተዋጉ። ያ ውብ መልአክ ከክብሩ ተዋርዶ ወደ ጥልቁ ገደል ተወረወረ፣ ስሙም ተቀየረ። እሱ ማን ነው? እንዴትስ ከዛ ሁሉ ክብር ወደቀ? ይህ መውደቅስ ዛሬ በእኛ ሕይወት ላይ ምን አስከፊ ተጽዕኖ እያመጣ ነው? ወደ ቻናሌ የተሰወረው ምስጢር እንኳን በደህና መጣችሁ። ዛሬ ማንም ያልነገራችሁን በመጽሐፍ ቅዱስና በጥንታዊ ብራናዎች የተደበቀውን የመላእክትና የአጋንንትን አስደንጋጭ ምስጢር እንመረምራለን። አብራችሁን ቆዩ። ታሪካችንን ከመጀመሪያው እንጀምር። መላእክት ለምን ተፈጠሩ? በመጽሐፍ ቅዱስ በኢዮብ መጽሐፍ ምዕራፍ 38 ላይ እግዚአብሔር ምድርን ሲመሰርት የንጋት ከዋክብት በአንድነት ሲዘምሩ የእግዚአብሔርም ልጆች ሁሉ እልል ሲሉ በማለት መላእክት ከሰው ልጅ በፊት እንደተፈጠሩ ይነግረናል። መላእክት ልክ እንደ እኛ ሰዎች ሥጋና ደም የላቸውም። እነሱ መንፈሳውያን ስፒሪቹዋል ቢንግስ ናቸው። የማይሞቱ እጅግ በጣም ኃያላን እና በብርሃን ፍጥነት መንቀሳቀስ የሚችሉ ፍጡራን ናቸው። ሥራቸው እግዚአብሔርን ማገልገል፣ እርሱን ማመስገን እና የሰውን ልጅ መጠበቅ ነው። ግን ሁሉም መላእክት አንድ ዓይነት አይደሉም። በሰማያዊው ዓለም ውስጥ ጥብቅ የሆነ ሥርዓት፣ ሃይራርኪ እና እርከን አለ። ሊቃነ መላእክት አርክኤንጅልስ የሚባሉት እንደ ሚካኤል እና ገብርኤል ያሉት ታላላቅ የጦር መሪዎች አሉ። ሱራፌል የሚባሉት 6 ክንፍ ያላቸውና በእግዚአብሔር ዙፋን ዙሪያ ሁልጊዜም ቅዱስ 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 እያሉ የሚያመሰግኑት አሉ። ኪሩቤል የሚባሉት ደግሞ የእግዚአብሔርን ክብርና ዙፋን የሚጠብቁ እጅግ የረቀቀ ጥበብ ያላቸው መላእክት ናቸው። ከእነዚህ ሁሉ ታላላቅ መላእክት መካከል ግን አንድ ልዩ የሆነ በውበቱና በጥበቡ ወደር ያልተገኘለት አንድ አስገራሚ መልአክ ነበር። ስሙ ሉሲፈር ይባል ነበር። ሉሲፈር ማለት በላቲን ቋንቋ ብርሃን አምጪ ወይም የንጋት ኮከብ ማለት ነው። እሱ ተራ መልአክ አልነበረም። ነቢዩ ሕዝቅኤልና ነቢዩ ኢሳይያስ ስለ እሱ ሲናገሩ ከሚገርሙ ቃላት ጋር ነው። በሕዝቅኤል 28 ቁጥር 12 ላይ እግዚአብሔር ስለ ሉሲፈር ሲናገር እንዲህ ይላል፣ አንተ የፍጹምነት ማኅተም ነበርህ፣ ጥበብ ሞልቶብህ ነበር፣ ውበትህም ፍጹም ነበር። በእግዚአብሔር ገነት በኤደን ነበርህ። የከበረ ድንጋይ ሁሉ ሰርዲዮን፣ ቶጳዝዮን፣ አልማዝ፣ ቢርሌ ልብስህ ነበሩ። አንተ የተቀባህና የምትጋረድ ኪሩብ ነበርህ። አስቡት፣ ሉሲፈር በሰማይ ካሉት መላእክት ሁሉ እጅግ በጣም ውብ የሆነው እርሱ ነበር። ከእግዚአብሔር ቀጥሎ በሰማይ ከፍተኛው ሥልጣን የነበረው የሌሎቹ መላእክት መሪ እና የሙዚቃ ወይም የውዳሴ አዝማች ነበር። እሱ ሲንቀሳቀስ ከልብሱ ላይ የሚወጣው የከበሩ ድንጋዮች ድምፅ ልክ እንደ ታላቅ የሙዚቃ ኦርኬስትራ ይሰማ ነበር። በእግዚአብሔር ፊት ሞገስን አግኝቶ በክብር ዙፋን ዙሪያ ይመላለስ ነበር። ምንም አይነት ጉድለት አልነበረበትም።
ነገር ግን ይህ ሁሉ ውበት፣ ይህ ሁሉ ጥበብ፣ ይህ ሁሉ ክብር ለአንድ ነገር ምክንያት ሆነ፣ ለውድቀቱ። በሰማይ ውስጥ ኀጢአት የሚባል ነገር አልነበረም። ውሸት፣ ጥላቻ፣ ቅናት፣ እነዚህ ቃላት በሰማይ መዝገበ ቃላት ውስጥ አይታወቁም ነበር። ነገር ግን አንድ ቀን ሉሲፈር የራሱን ውበት ተመለከተ። በውስጡ ያለውን ጥበብና የተሰጠውን ከፍትና ሥልጣን አየ። እግዚአብሔርን ከማመስገን ይልቅ ራሱን ማድነቅ ጀመረ። እኔ ከሁሉ ይበልጣለሁ የሚል ሐሳብ በውስጡ ተተነሰሰ። ይህ በዓለም ታሪክ ውስጥ የተፈጠረው የመጀመሪያው ኀጢአት ነው። ይህ ኀጢአት የተፈጸመው በምድር ላይ በሰው ልጅ ሳይሆን በሰማይ ላይ በመልአኩ በሉሲፈር ልብ ውስጥ ነበር። ይህ ኀጢአት ትዕቢት፣ ፕራይድ ይባላል። ነቢዩ ኢሳይያስ በምዕራፍ 14 ቁጥር 13 ላይ የሉሲፈርን የልብ ሐሳብ እንዲህ ብሎ ያጋልጠዋል። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ? በልብህም ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ኮከቦች በላይ ከፍ ከፍ አድርጋለሁ፣ በደመናም ከፍታ ላይ አርጋለሁ፣ ራሴንም ልዑሉን እግዚአብሔርን አስመስላለሁ አለ። እንግዲህ አስተውሉ። ሉሲፈር እግዚአብሔርን ማጥፋት አልነበረም የፈለገው፣ ምክንያቱም ያ የማይቻል መሆኑን ያውቃል። እርሱ የፈለገው እግዚአብሔርን መምሰል፣ to be like the most high፣ አምላክ መሆን እና ሌሎች መላእክት እርሱን እንዲያመልኩት ነበር። ይህንን ክፉ ሐሳብ በልቡ ከያዘ በኋላ ሉሲፈር ብቻውን አልቀረም። በሰማይ ካሉት መላእክት ውስጥ 1/3 1/3 በሚገርም ማታለል ከጎኑ አሰለፈ። እኔን ተከተሉኝ፣ ከእግዚአብሔር የተሻለ ነጻነት እሰጣችኋለሁ ብሎ አሳመናቸው። እናም ማንም አስቦት በማያውቀው ሁኔታ በሰማይ ላይ ጦርነት ታወጀ። በሰማይ ጦርነት ሆነ። አዎ፣ ጦርነት የተጀመረው በምድር አይደለም። ራእይ ዮሐንስ ምዕራፍ 12 ቁጥር 7 ላይ ይህንን አስፈሪና ታሪካዊ ጦርነት እንዲህ ይገልጸዋል። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውምም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙንም ሁሉ የሚያስተት መንጋደው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶው እርሱም የቀድሞው እባብ ተጣለ፣ ወደ ምድር ተጣለ። መላእክቱም ከእርሱ ጋር ተጣሉ። ሊቀ መላእክት ቅዱስ ሚካኤል እንደ እግዚአብሔር ያለ ማን ነው የሚል ትርጉም ያለው የሉሲፈርን ትዕቢት በመቃወም የእግዚአብሔርን ጦር መራ። ሉሲፈር ምንም እንኳን ኃይለኛ ቢሆንም ከፈጣሪው ኃይል ጋር ሊወዳደር አልቻለም። ያን ጊዜ ያ ውብና የብርሃን ኮከብ የነበረው ሉሲፈር ክብሩን ተገፈፈ። ውበቱ ወደ አስፈሪ ጨለማ ተቀየረ። ብርሃን አምጪነቱ አብቅቱ የጨለማው ገዢ ዲያብሎስ ወይም ሰይጣን ሆነ። ከእርሱ ጋር ያመጹት በሚሊዮኖች የሚቆጠሩት መላእክትም ጸጋቸውን ተገፈው ወደ አጋንንት ዲመንስ ተቀየሩ። እንደ ብርሃን ከሰማይ ወደ ምድር ተወረወሩ። ሰማይ ከነዚህ አመፀኞች ነፃ ወጣች። ነገር ግን ለምድርና ለሰው ልጅ አዲስና አስከፊ የታሪክ ምዕራፍ ተጀመረ። ሰይጣን ወደ ምድር ከተጣለ በኋላ ምን አደረገ? እግዚአብሔርን በቀጥታ መዋጋት ስለማይችል እግዚአብሔር እጅግ አድርጎ የሚወደውን ፍጥረት ማለትም የሰውን ልጅ ለማጥፋት ቆርጦ ተነሳ። ወደ ኤደን ገነት ገብቶ በመጀመሪያ አዳምና ሔዋንን አታለለ። ከዚያን ጊዜ ጀምሮ እስከ ዛሬ ድረስ ሰይጣንና የእርሱ አጋንንት በምድር ላይ ያለ ዕረፍት እየሰሩ ነው። ሐዋርያው ጴጥሮስ ባላጋራችሁ ዲያብሎስ የሚወጣውን ፍልጎ እንደሚያገሳ አንበሳ ይዞራል በማለት አስጠንቅቆናል። አጋንንት ዛሬም ቢሆን የሰውን ልጅ ለማሳሳት የተለያዩ ስልቶችን ይጠቀማሉ። ሰዎችን በገንዘብ ፍቅር፣ በስልጣን፣ በዝሙት፣ በጥላቻና በጦርነት ያተምዳሉ። የተለያዩ የሐሰት እምነቶችን፣ ጥንቆላን እና ዛሬ ደግሞ ዘመናዊ በሚመስሉ ግን ከመንፈሳዊነት ባፈነገጡ ፍልስፍናዎች ኒው ኤጅ ፊሎሶፊስ ሰዎችን ከፈጣሪያቸው ያርቃሉ። በዓለም ላይ የምናየው ክፋት፣ ግድያ እና ጭካኔ ሁሉ የዚያ ጥንታዊ የሰማይ ጦርነት ምድራዊ ቀጣይ ክፍል ነው።
እኛ ሰዎች ይህንን ብናውቅም ባናውቅም የዚህ አደገኛ መንፈሳዊ ጦርነት ስፒሪቹዋል ዎርፌር መሃል ላይ ነው ያለነው። ክቡራትና ክቡራን፣ የሉሲፈር ታሪክ ትልቅ ትምህርት አለው። ከሁሉ በላይ የሆነው የእግዚአብሔር ስጦታ ትዕቢት ሲተከልበት ወደ ከፋ ውድቀት እንደሚያመራ ያሳየናል። ነገር ግን መጨረሻው ይህ አይደለም። ራእይ ዮሐንስ እንደሚነግረን የሰይጣን ጊዜ አጭር ነው። በመጨረሻው ዘመን ዲያብሎስና አጋንንቱ ለእነርሱ ተብሎ ወደ አዘጋጀው የዘላለም እሳት ገሃነም ይጣላሉ። ያ እስከሚሆን ድረስ ግን እኛ በንቃትና በጸሎት መቆም አለብን። የብርሃን መላእክት፣ የጠባቂ መላእክት ዛሬም ከእኛ ጋር ናቸው። ይዋጉልናል፣ ይጠብቁናል። እናንተስ ስለዚህ አስገራሚ የመላእክትና የአጋንንት ምስጢር ምን ታስባላችሁ? የሉሲፈር ውድቀት ለሰው ልጅ ዛሬ ምን ያስተምረናል ትላላችሁ? ሐሳባችሁን ከታች ኮሜንት ላይ ጻፉልኝ፣ እንወያይበት። ይህ ቪዲዮ ከተመቻችሁ እና አዳዲስ ነገሮችን ካወቃችሁበት ላይክ ማድረጋችሁን አትዘንጉ። እንዲህ ያሉ በጥልቀት የተመረመሩ ያልተነገሩ ምስጢሮችን፣ የተሰወሩ ምስጢራትንና ትንቢቶችን ለማየት ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። እስከ መጨረሻው አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ከየተሰወረው ምስጢር ቻናል በሌላ ምስጢራዊ ቪዲዮ እስክንገናኝ ሰላም ቆዩ።